አይ ብለኸኛል እንጂ። ኦኬ ቀጥል። ያልዳነ ሰው አይደለም የክርስቶስን ትምህርት የማያምን ሰው የዳነ ነው ወይ? ማን ነው ሰው የክርስቶስን ትምህርት ሳያምን ይድናል? አይደለም ያልከኝ? አይድንም ነው ያልኩህ። አይድንም አልከኝ? አዎ ባልኩህ መልሱ በተናገርኩት መልሳ ስትናገር። አይ አይድንም ማለት ታዲያ የዳነ ነው ማለት ነው ወይስ ያልዳነ ነው ማለት ነው? ኦኬ ቀጥል። አይ ስለ ቴንስ እያወራን ስለሆነ አይጠቅምም ይሄ። ወደ ጥያቄ ቀጥል። አይ እንደሱ ለምን እንትን እንለዋለን? ዳጊ ግልጽና ግልጽ ነገር እኮ ነው። ስለዚህ እኔ አንድ ትምህርት ሌላ ጊዜ ግን የተናገርኩትን ቃል ችግር የለውም። ቆይ ዳጊ ችግር የለውም። ቆይ ረጋ ብለህ ከዛ ምን አይነት ትምህርት አመጣው? ሁለት ነገሮች አመጣው። ከሁለቱ አንዱ ነው የክርስቶስ ትምህርት መሆን የሚችለው ይታወቃል። ተቃራኒ ነገሮች ናቸው። ጥምቀት ለኃጢአት ስርየት ነው የሚለው ነው የክርስቶስ ትምህርት ወይስ ደግሞ ጥምቀት ለኃጢአት ስርየት አይደለም የሚለው ነው ስልህ፣ ጥምቀት ለኃጢአት ስርየት ነው የሚል የክርስቶስ ትምህርት የለም አልከኝ አይደል? ሁለቱም የኢየሱስ ትምህርት አይደለም። አልገባኝም። መድገም ትችላለህ። አልገባኝም ጥያቄ። ጥምቀት ለኃጢአት ስርየት ነው የሚል የለውም። ጥምቀት ለኃጢአት ስርየት አይደለም የሚል ትምህርት የለውም ኢየሱስ አይደል? ሁለቱም በጥምቀት ጉዳይ ላይ ክርስቶስ ምንም አይነት ትምህርት የለውም ማለት መጽሐፍ ቅዱሳዊ ትምህርት የለም። ለምሳሌ ወይ ደግሞ እንደዚህ ላድርግልህ፣ ጥምቀት ለመዳን ነው የሚልና ጥምቀት ለመዳን አይደለም፣ የትኛው ነው የክርስቶስ ትምህርት? ጥምቀት ለመዳን ነው፣ ጥምቀት ለመዳን አይደለም የሚል ሁለቱም ትምህርት የለውም ኢየሱስ። ሁለቱም ትምህርት የለውም። አዎ ያመነና የተጠመቀ ይድናል ሲልስ ምን ማለቱ ነው? እሱ ነው የኢየሱስ ትምህርት። ስለዚህ ያመነና አይልም። ያመነ የተጠመቀ ምንም ረስተሃል። ያመነ የተጠመቀም እናንተ ታርሙ የለ ምን እያላችሁ እኔም ላርም ማለትና ማለት ነው። ኢየሱስ ያልተናገረውን ተናገረ። እየተናገር ስለ ኢየሱስ እንግሊዘኛውን ክፈተው እንዳይልም እንግሊዘኛውን ክፈተው እንዳይልም ወንድሜ፣ አሁን በአማርኛ ነው እያወራን ያለው በእንግሊዘኛ ነው። በእንግሊዘኛ እንቀጥል። ታዲያ ለምንድን ነው ምን ማለት እና ማለት ነው ስልህ ለምን አትረዳኝም? ምን በለው እንደተጻፈው ለማንኛውም ያመነ እና የተጠመቀ ችግር የለውም እና ማለት ነው እያልኩ ነው። ኢየሱስ ትምህርት ገና ሳትከዋ ገና ምንም አልከው፣ ምንም ችግር የለውም። አሁን እሺ ዳጊ ያረጋጋውና ምንም እዚህ ቃላት ስንጠቃ አያስፈልገውም። ያመነ የተጠመቀም ልበልልህ እኔ ችግር የለውም ይድናል ይላል አይደል? ልበልልህ አይደለም ቃሉ እንደዛ ነው የሚለው። ክርስቶፎርዬ ለምን ትሳሳታለህ? እና ማለት ነው ምን ማለት እና ማለት ነው። ለምሳሌ እንግሊዘኛውን ማየት ይችላል። እኔ አሁን ያመነ እና የተጠመቀ ብለህ አንተ ትቀበለኛለህ? እንደዚህ ብል ምን ብትል ያመነና የተጠመቀ ይድናል ብዬ ብናገር ትክክል ነው? ይሄ መጽሐፍ ቅዱሳዊ ነው? ትክክል ነው። ምን ማለት እና ማለት ነው እያልኩ ነው። ኢየሱስ ያለው እንደዛ ነው። ያመነ እና የተጠመቀ እንግሊዘኛውን ክፈተው። ልክፈትልህ እንግሊዘኛውን። ዲቤቱ ማን ነው? ውይይቱ በእንግሊዘኛ ይሁን ወይስ በአማርኛ? እንቀጥለው በእንግሊዘኛ። በሌሎች ቋንቋ ምን ማለት እኮ እና ማለት ነው እያልኩ ነው። እሺ ለማንኛውም ጊዜ የበላ እንደዛ ነው የሄድከው፣ ችግር የለውም። አንተ ግን ያለው ያመነ የተጠመቀ ይድናል አይልም? የኢየሱስ ትምህርት ጨፈላልቀው አልፈቀደም። ያመነ የተጠመቀ ይድናል ኢየሱስ ያለው ምንድን ነው? ያመነ የተጠመቀም ይድናል ያለው ኢየሱስ ወይስ ያመነ የተጠመቀ እንዴ? የኢየሱስን ትምህርት ያላለውን እያልክ አንዴ ቆይ ተረጋጋ። ያመነ አንተ ተረጋጋ እንጂ ኢየሱስ ያለው እኮ ገና እያበላሸው ነው። ያመነ የተጠመቀም ይላል አይልም? አዎ እንደሱ ነው የሚለው እንጂ ያመነ እና የተጠመቀ አይልም። ሌላ ጊዜ አስተካክለ። ስለዚህ ምን ማለት ኤንድ ማለት ወይ ምን ማለት ይሁን ኢየሱስ ያላለውን አትበል። በቃ አሁን ያንተ ኢንተርፕሬቴሽን አልፈልገውም። ስለዚህ ኢየሱስ ያመነና የተጠመቀ ይድናል አላለም እያልከኝ ነው? ያለው ኢየሱስ ያመነ የተጠመቀም ይድናል ነው የሚለው። ከፈለክ ከፍተን እንየው ማርቆስ 16 ሌላ ቃላቶች እንጂ ያመነና የተጠመቀ ይድናል አላለም። አትጨማምር ያለውን ነው። እንግሊዘኛውን ክፈትልኝ እንግሊዘኛውን። ዲቤቱ ማለት ውይይቱን በእንግሊዘኛ መቀጠል ትፈልጋለህ? በአማርኛ በምንም ይሁን ቀጥል፣ ችግር የለውም። ከዚህ በኋላ በእንግሊዘኛ እንቀጥለው። ሌላ ነገር በአማርኛ አታወራኝ። ቀጥል፣ ክፈተው ዝም ብለህ ምንም ይሄ ዝም ብለህ በእንግሊዘኛ ክፈተው። በምናምን ይሄ ማምለጥ እንትን ነው። በነገራችን በእንግሊዘኛ የምታወራኝ ከሆነ በእንግሊዘኛ አይ ምን ማለት ኤንድ ማለት አይደለም እና ማለት አይደለም ስላልከኝ ነው የምንከፍተው። ክሮስ ቼክ እናደርጋለን። ዳጊ ነው እንደዚህ የምትጨቃጨቀው። ካወራንና ሪፈር የምናደርግ ከሆነ እንቀጥል፣ በእንግሊዘኛ ሙሉን እንቀጥል። ሰሚኮ በነገራችን ላይ አንተ ሰሚው ይታዘበናል እኮ ዳጊ መሆንህ ነው እንደዚህ የምትሆነው። ስለዚህ አድማጭህ አማርኛ ስለሆነ ምን ማለት ኤንድ ማለት አይደለም እና ማለት አይደለም ያከራከርክ ያለው አንተ አይደለም እንዴ? ድርቅ ያልከው ያልተጻፈ ታውራ ማርቆስ 16 ስለገባ ቪዲዮ አድርጌ ያሳያለሁ። ቪዲዮ አድርጌ ከፍታለሁኝ። የተጻፈው ያመነ የተጠመቀም በሚለው ችግር የለውም። ቆይና እኔ አሁን እንትን ስለገባኝ ያመነ የተጠመቀም ይድናል ኢየሱስን ትምህርት ካሁኑ ሰዓት ከዋ ገባ። ያመነ የተጠመቀም ይድናል አይልም? መልስ ዝም ብለህ ይላል። ያመነ የተጠመቀም ይድናል ይላል። እሺ እዚህ ጋር የሚድነው ማን ነው? ያመነ የተጠመቀም ይድናል ይላል። ያመነ ማለት መልሱን ካንተ ነው ከኔ ነው? አይ ያመነ ብለህ ስታቆም ጊዜ ነው ጨርስ ያልኩህ። እሺ ማን ነው የሚድነው? ኦኬ ልመልስልህ፣ አታቋርጠኝ። የሚድነው ያመነ። ክርስቶስ እኮ ያመነ የተጠመቀም ነው የሚድነው አለ። አዎ ያመነ ሰው ደግሞ መጠመቅ አለ። ማን ነው የሚድነው ስል ያመነ ብለህ ቆምክ።
ስለዚህ ማስረጃ ጠይቀኛ። እንደዚሁ ክርስቶስ ይቅርታና እያሻሻልከው ነው። ግሪኩም ኦሪጂናል ቴክስቱ እዚህ ጋር ኤንድ ነው የሚለው ባይዞ ለመሮጥ ነው ጥረት እያደረክ ያለው ዳጊ። ቅድም ጀምሮ እየተከራከርክ ያለው አትግቢ በላት። እስኪ አንድ ጊዜ ልስማ። አይ ቅድም ስለተከራከርክ የግሪኩን ነው ያወጣችሁ። ስለዚህ ኤፍሬም መሀል ላይ አይዲያ ካለ ሀሳብ ካለ ግባሽ ኤፍዬ ትችላለህ ማለት ነው። በቃ ኤፍዬ አይዲያ ሲኖር ግባ። ልክ እሷ እንደገባችሁ ማለት እንጂ ሌላ እኮ ምንም እኮ አላደረገችም እኮ። እሱን ይከፍትልናል። ስለተከራከርክ ኤንድ ሚለው የለም ስላልክ ከኦሪጂናል ቋንቋ መጣንልህ። እሱን ይከፍትልናል። ስለዚህ ከዚህ በኋላ ያመነ እና የተጠመቀ ይድናል እያልክ ዳጊ ጨንቆኛል ማለት አይቀልም አይሻልም እኮ። ከጨነቀ ምን ላድርግ እኔ እኮ በመረጃ ያስኩህ እኮ። ማንም ሰው እንዳይገባ እኔ ጠይቀዋለሁ። አንዴ ቆይ፣ ማንም ሰው እንዳይገባ እኔ ጠይቀዋለሁ። ቀጥል። አሁን ብዙ ነው ስጠይቀው አልከው። አሁን ስለዚህ ትጠይቃለህ። ክርስቶስ አሁን ያልከው ምንድነው ያለው? አንዴ ዳጊ ፕሊዝ ተረጋጋ። ቆይ ተሳስቻለሁ ይቅርታ በል መጀመሪያ። ቆይ ደግሞ ማስረጃ አሳየኝ እኮ። ማስረጃ ላሳየህ መሳሳት ነው ማስረጃ ላሳየህ። እሺ በትልቁ አድርገኝና ወንድም አለ ተረጋጋለህ። ተረጋጋሽ አንተና እኔ ማስረጃ ልክፈታ። ክርስቶስ ያመነ የተጠመቀ ይድናል ብሏል አላለም? አዎ እንደሱ ነው ያለው እንጂ ያመነ እና የተጠመቀ የሚል ነገር የለም። እሺ ሌላ ጊዜ ያመነ የተጠመቀ ይድናል ነው ያለው ክርስቶስ ወይስ ያመነ ብቻ ይድናል ነው ያለው? ኦኬ ቃሉ የሚለው ያመነ የተጠመቀ ይድናል ነው የሚለው። ታዲያ ለምን ክርስቶስን ታርመዋለህ? አንተ ደግሞ የምትለው ደግሞ ያመነ ብቻ ነው። አላርም። ስለዚህ መልስልኝ አንዴ። የሚድነው ያመነ የተጠመቀም ነው? ያመነ የተጠመቀም ይድናል ይላል የእግዚአብሔር ቃል። ሲያምን ግን ሰው ኦልሬዲ ይድናል። ስለዛነ ደግሞ መጠመቅ አለበት ክርስቶስ። አንድ ጥያቄ እንዴት መሰለህ ዳጊዬ፣ ቆይ የሚድነው ማን ነው? ያመነ የተጠመቀም ይላል አይልም? ይላል። ትቀበለዋለህ? አዎ። ስለዚህ የሚድነው ያመነ የተጠመቀም ነው። የነገርኩህ እኮ ነው እየሰማኸኝ ከሆነ ያመነ ሰው ኦልሬዲ የተጠመቀም ነው አይደለም? የሚድነው ያመነ የተጠመቀም ነው። ያመነ ይድናል፣ ያመነ ሰው ይጠመቃል። መጠመቃል የሚድነው ያመነ የተጠመቀም ነው ወይስ አይደለም? ያመነ ነው የሚድነው። ቃሉን አትቀበልም። አየኸው፣ አንደኛ ይሄ ነው። ሁለተኛ ጥያቄ፣ ስለዚህ የክርስቶስን ትምህርት አይድንም በለኛ። ያመነ አይድንም በለኛ ወይ ደግሞ ያመነ አይድንም። አንዴ ወንድሜ ቆይ ችግር የለውም። ኦኬ ባይ ዘ ዌይ ግን እኔ የምጠይቀው አንዴ ቆይ አንዴ አይኔ ይኸውልህ ቀንን ሙሉ ስትጠይቅ ነው ያልከው። አሁን ምንም እኔ ዳግዬ አሁን እንደዛ ምን ያደርጋል? አትጠየቅም ወይ አንተ? አልጠየቅም። ምንም ችግር የለውም። ከፈለክ ጠይቀኛለህ። ከፈለኩ ሰው መጠየቃለሁ። እኔ በቅድሙ አካሄድ እንዲያውም ለምሳሌ አሁን ቢኒ ጠየቀው፣ መልሶ ግን ሲጠይቀው አልተመለከትንም። ምንድነው እንደዚህ? አይጠይቀው እንጂ ለምን አይጠይቅ? አትፍራ፣ ቆይ አትፍራ፣ ችግር የለውም። ቆይ ተረጋጋና ጠይቀኝ አላልኩም። ሌላ ይሄ ቃል አልወደውም በጣም እኔና ስማኝ አንዴ። አትፍራ ምናምን እዚህ የመጣ ነው ለእንትን አይደለም። አንተ ተረጋጋህማ። ለዛ እኮ ነው እኔም እንደዚህ የምናገረው። ባይዚ አሁን ረጋ ብለህ ለምሳሌ ቅድም በተረጋጋ መንገድ ነው ሲመልስ የነበረው። አይደለም ክርስቶፎር እባክህን ለግቦክስ ግን ከመጣም ብቻ ስላሉት እናስብላቸው። ይሄን ቃል አትጠቀም እባክህን። እነ ምሳሌው ከመዝሙር ያሬድ ናቸው የቀዳዋት። ቀጥል እባክህን። ረጋ አድርገው። አሁን ኤፍሬም ቅድም ኩል ሆኖ ነበር ሲመልስ የነበረው። እኔ በጣም ኩሎኝ ነው የምልህ። ምን እንዳስቆጣህ አላውቅም። ነገር አናዶሃል ብሪቃስ እነግርሃለሁ። እሺ ምንም ያናደኝ ነገር የለም ዳጊ። ይሄው የተረጋጋው ሰው ታበሳጨው ይቅርታል። ጌታ ላናደደ ችግር የለውም። ልቀጥልልህ። ቆይ አንድ ሰው ከክርስቶስ ጋር አንድ የሆነ ሰው ከሞቱም ጋር አንድ የሆነ ሰው የዳነ ነው ያልዳነ? መረጃ ስጠኝ። ሮሜ ላይ ትሄድልኝ አይደል? አይ እኔ ለምን መረጃ ሰጣለሁ? ጥያቄ ነው የጠየኩት። ጥያቄን ስለማውቀው ወደ አስቀምጥልኝ ዳጊዬ። እንደ እምነትህን ንገረኝ እንጂ። እሺ ምን ልንገር? ከክርስቶስ ጋር አንድ የሆነ ሰው የዳነ ነው ያልዳነ? የዳነ በማመን አንድ ሆኗል። ስለዚህ ደግሞ መጠመቅ አለበት። አንዴ ቆይ፣ ጥያቄ ምንድነው መሰል? በደንብ ጥያቄን ስማው። ከክርስቶስ ጋር አንድ የሆነ ሰው ከሞቱም ጋር አንድ የሆነ ሰው የዳነ ነው ያልዳነ? ኦልሬዲ የዳነው ክርስቶስን በእምነት በመቀበሉ ነው። በማመን ስለዳነ ደግሞ ግን ሰምተኸኛል ዳጊ? ጥያቄን እኮ አልሰማኸኝም። ይቅርታ አድርግልኝ። ምንድን ብዬ ነው የጠየኩህ? እሺ ድገምልኝ አንዴ። ጥያቄ አልደግምም፣ መልስ ነው ልመልስ የቆየሁት። ጥያቄ ካለ ደጋግም። ታዲያ እኔ የምጠይቅህ እዚህ ነው። አንተ አልተመለሰልኝም ካልክ በዛማዱ ሆነ አልተመለሰልኝም ካልክ አንተ ጠይቅ እንጂ ጥያቄም ከኔ መልስም ከኔ መሆን አይችልም። ስለዚህ ጥያቄ እኮ እንደዚህ ያለ ነው ዳኒ፣ በደንብ ስሙ። ከስርም ያላቸው ከክርስቶስ ጋር አንድ የሆነ ሰው ከሞቱም ጋር አንድ የሆነ ሰው የዳነ ነው ወይስ ያልዳነ? የዳነ ወይም ያልዳነ ብለህ መልስልኝ። የዳነ ነው። የዳነ ነው። እሺ ከክርስቶስ ጋር አንድ የሆነ ሰው ከሞቱም ጋር አንድ የሆነ ሰው የዳነ ነው።
ከክርስቶስ ጋር አንድ ያልሆነ ሰው ከሞቱም ጋር አንድ ያልሆነ ሰውስ በተቃራኒው ማለት ነው ዳጊ አልዳነም። እሺ ስለዚህ ምንድነው ይኸውላችሁ ስሙን ከስር ያላችሁም እኔም ማምነው እንደዛ ነው ባይዚ ዳጊ ከክርስቶስ ጋር አንድ የሆነ ሰው ከሞቱም ጋር አንድ የሆነ ሰው የዳነ ነው። ከክርስቶስ ጋር አንድ ያልሆነ ከሞቱም ጋር አንድ ያልሆነ ሰው ያልዳነ ነው። ሮሜ ምዕራፍ 6 ቁጥር 3 ላይ አንብብልኝ እስቲ ዳጊ ከቻልክ ምችል ከሆነ ሮሜ 6:3 ላይ ሮሜ 6:3 ኦኬ እሺ አንድ ጊዜ ካልከሰኝ ከስታ ሪፍሬሽ እሺ አይ ቲንክ እኔ ማወጣሁት መሰለኝ ዳጊ እንትኑ እንዳይመሽብህ አንተ ሪፍሬሽ አድርጌ እሺ ችግር የለም ከፍተዋለሁ። ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱም ጋር አንድ እንሆን ዘንድ እንደተጠመቅን አታውቁም? ምን ይላል? ከሞቱ ጋርና ማለት ከኢየሱስ ጋር አንድ የሆን ነውና ከሞቱ ጋር አንድ የሆን ነው በምንድን ነው ይላል ዳጊ? ወይስ ከክርስቶስ ኢየሱስ ጋር ኦኬ። ይሄን ቅድም ዲስከስ ያደርጋችሁት እኮ ሐሳብ ነው አልገባኝ። እንደገና እንድትገሙ ነው እናንተ ችግር የለውም። እኔ አሁን ቅድም የጠየቁ ጥያቄ ስላለ ኮንክሉዥን ላይ እንድንመጣ ነው። ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱም ጋር አንድ እንሆን ዘንድ እንደተጠመቅን አታውቁም? ምን ይላል? ሶ ከዚህ ሐሳብ የምንረዳው ከጌታ ጋር አንድ የሆን ነውና ከሞቱ ጋር አንድ የሆን ነው በምንድን ነው እያለን ነው? በእምነት እንዴ ጥምቀት እኮ እያለ እኮ ነው። ኦፍኮርስ ስላመንክ ትጠመቃለህ። አንድ የሆን ነው ግን በእምነት ነው ይላል በጥምቀት ነው ይላል? በእምነት ነው አንድ የሆን ነው። በእምነት ነው አንድ የሆን ነው ይላል? አዎ ቁጥር 3 እንደዛ ነው የሚለው። ክፍሉን አንተ ቆርጠህ ነው የምታነበው። እንዴ አንዴ ትልቁ ላይ አድርጌኝ ኑሐሚን እና ሚዩት አላረግሽም። እሺ ትልቁ ላይ አንዴ አድርጉኝ እስቲ። ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ ያመንን ሁላችን ከሞት ጋር አንድ እንሆን ዘንድ እንዳመንን ታውቃላችሁ ነው የሚለው ወይስ እንደተጠመቅን ጥምቀት ነው የሚለው? ከክርስቶስ ጋር አንድ ለመሆን መጀመሪያ ማመን አለብህ። ማመን የለብህም አላልኩም፣ ግን አንድነታችን የሚመጣው ስንጠመቅ ነው ወይስ ባመንበት ቅጽበት እንደሆነ እየነገረን ነው ክፍሉ። ዳጊ ጥያቄ እሱ ነው ወንድሜ። ይሄ አልገባህም መሰለኝ የማወራው ነገር። ስላመንክ ነው የምትጠመቀው አይደል እንዴ? በመጀመሪያ ነገር ምን እንሆን ዘንድ የተጠመቅ ነው ይላል። ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቀ ስለዚህ አንድ ሁላችን የሆነው በጥምቀት ነው ወይስ አይደለም? አይደለም። አሃ ከኢየሱስ ክርስቶስ ጋር አንድ እንሆን ዘንድ ተጠመቅን እንጂ ከኢየሱስ ክርስቶስ ጋር አንድ የሆነው በጥምቀት አይደለም። አዎ ለምን ብለህ ጠይቀኛ። መልስ የለውም። ጥያቄ ብቻ ነው ያለው ይሄ ጥያቄ። አይ የመለስኩ መልስ የለውም ወይ? ለመልስ ነው። አይ ለመልስ አንተ የምትፈልገውን ብቻ አይደለም። በመጀመሪያ አንድ ሰው ለመጠመቅ ማመን አለበት። ምክንያቱም የጌታ ትእዛዝ ማርቆስ 16:16 ላይ ተጠመቅ ብቻ የሚል ትእዛዝ የለውም ኢየሱስ። እመን፣ ማመን፣ ያመነ የሚል ቃል አለው አይደል እንዴ? ስታምን ነው ከዛ በኋላ በጥምቀት የምትተባበር። እሱ ጋር እኮ ችግር የለውም ዳጊ። ይኸውልህ ስለዚህ በማመንህ አንድ ሰው ሳያምን ይጠመቅ እኮ አይደለም። ቆይ በማመንህ ከኢየሱስ ጋር አንድ ሆናል አልሆንክም? መች ሆንክ አለ እዚህ ጋር እኮ በማመኔም አንድ በሆን ይሄ ክፍል ነው አንተ የምታወራው። እኔ ሌላ ክፍል በጥምቀት ነው የሚለው። ኦኬ በማመንህ የእግዚአብሔር ልጅ ትሆናለህ አትሆንም? ለምን ወደ እግዚአብሔር ልጅነት ትሄዳለህ? አሁን እኮ እዚህ ጋር ቅዱስ ጳውሎስ የእግዚአብሔር ልጅነት ማለት እያለ አንተ ደግሞ አንድ የሆነ በእምነት ነው እያልክ ነው። እዚህ ጋር እንደዚህ የሚል ማስረጃ አለ? አንዴ ወንድሜ ቆይ አንዴ ዳጊዬ እንድመልስ ካልፈለክ ለምን አቆየህ? አይደለም ቆይ ልመልስ ካልፈለኩ አይደለም። አንተ ወደ ሌላ ፖይንት እየወሰድከው ነው። እኔ ስለ እግዚአብሔር ልጅነት አላነሳሁም። ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁም? ምን ይላል? አንድ ምን ሆነው ስንቴ ነው? አንዴ ነው አይደል? አዎ ትክክል። የምንጠመቀውም አምነን ነው ብለኸኛል አይደለ? ኦፍ ኮርስ ስናምን ደግሞ አንድ ሆነናል ማለት ነው። ስለዚህ ሰው ቅዱስ ጳውሎስ እየነገረን ያለው እሺ ዳጊ ተረድቻለሁ። ስለዚህ እዚህ ጋር ቅዱስ ጳውሎስ እየነገረን ያለው አምነን አንድ የምንጠመቀው ግን አንድ ለመሆን ነው ካለ አንድ የምንሆነውም አንዴ ከሆነ ስለዚህ አምነን በእምነት በኩል መተን ስንጠመቅ ነው አንዴ ሆን ነው እያለ አይደለም እንዴ? ኦኬ ልንገርህ እዚህ ጋር ወይስ ክርስቶስ ኢየሱስ ጋር አንድ እንሆን ዘንድ ማን ናቸው እነዚህ ሰዎች? ሮሜ ሰዎች ማን ናቸው? ያመኑ ሰዎች ናቸው። ኦልሬዲ አይደል? እነዚህ ያመኑ ሰዎች ይሄ መልእክት የተጻፈላቸው ሰዎች ኦልሬዲ ያመኑ ናቸው። ሲያምኑ አንድ አልሆኑም እንዴ ከክርስቶስ ጋር?
የት አለ ሲያምኑ አንድ ሆኗል የሚለው? የተጠመቅነው እኮ አንድ ለመሆን ነው እያለ ንገረኝ። አንድ አይሆኑም ወይ? አንድ ሰው በማመን አንድ አይሆንም ወይ? አንድ መሆን ማለት አይልማ መጽሐፉ አንድ ለመሆን የተጠመቅነው እያለ እንዴት አይሆንም እያልክ ለምን የራስህን መንገድ ትሄዳለህ? ቆይ ንገረኝ። በመጀመሪያ ይሄ መልእክት የተጻፈላቸው ሰዎች ከክርስቶስ ጋር አንድ ናቸው። ለማንኛውም ዳጊዬ እንዲህ እናድርግ ወንድም አለ ለፈራጅ እንተው፣ ምንም ችግር የለውም። ቀጣይ ልጠይቅህ። ከጥምቀት እስቲ እንውጣና ጌታ ለደቀ መዛሙርት የሰጣቸው ስጋና ደሙን ነው ወይስ የስጋና የደሙን መታሰቢያ ነው? ኦኬ፣ ሁለት ጥያቄ ጠይቀኛል። አንድ ጥያቄ ልጠይቅህ። እንግዲህ ቀን ሙሉ ስጠይቁልህ ምንድን ነው ዳጊዬ ደግሞ እንደዚህ የምትሆነው? ስንት ጥያቄ ጠይቁ እስካሁን ድረስ? ቀኑን ሙሉ ስጠይቅ ነው ያልከው። ቀኑን ሙሉ ስንት ጥያቄ ጠየቁ? ቀኑን ሙሉ ስንት ጥያቄ ጠየቁ? አሁን ጥያቄ መልስልኝ። ቀኑን ሙሉ ስንት ጥያቄ ጠየቁህ? ጥያቄ መልስልኝ። ወይ ቀኑን ሙሉ ስንት ጥያቄ ጠየቁህ? ቆይ እስኪ አንድ ጊዜ ኤፍኤም ግባሽ። ኤፍኤም አይዲያ ካለ ገስት ላይ ነኝ ያለሁት እና እባካችሁ አንድ ጊዜ ጋለው ለክርስቶፎስ እንደገና ገስት ላይ ነኝ ያለሁት፣ ለቢኒም ለሶስቱም ኤፍኤምም ገስት ላይ ነው ያለው። ከፈቀዳችሁልኝ አንድ ጊዜ እሱ ጥያቄን ጨረስኩኝ። ተሙ ምንድን ነበር? አካሄድ ነው አካሄድ አይደለም። አይ ድንገት ጥሩ ተወያይታችኋል፣ ጥሩ ተማምራችኋል። ግን ዳጊ ከማን ጋር እያወራ እንደሆነ ስላላወቅኩት ነው። ፌስቡክ ላይ አንድ የለጠፍከው ሀሳብ ነበርና ከዚህ ህዝብ ጋር ነው ወይ የምናወራው የሚል ሀሳብ አንተ ነበርና ከዚህ ህዝብ ጋር እስካሁን ድረስ ከማን ህዝብ ጋር ነው የምናወራው? ዳጊ እኔም ችግር የለም ክርስቶስ ፍር እሱን ነገር እናወራዋለን። በቃው ጨርሷል እሱ። እሺ ቢኒ ጠየቀኝ፣ ክርስቶስ ጠየቀኝ፣ አሁን ደግሞ ተመስገን ሊጠይቀኝ ነው። እንዲህ ነን እኛ። ሰው ቤት መጥተን አንጠይቅም አንልም። ሶስተኛው ሰው ሊጠይቅ ነው። ጠይቅ። ኧረ ዳጊ ቆይ እስኪ እኔ ጋር ታወራለህ። ልጨርስና ትቀጥላለህ። እኔ ካልጨረስክ ምንም አያገባኝም። ክርስቶስ ወንድምህን አናግረው። ያቋረጠ ነው ወንድምህን አናግረው። ምክንያት እንዳያደርገው ልጨርስ አይሻልም? ተሙ እሺ ቀጥል። ክርስቶስ ጋር ደግሞ የምንመጣ ከሆነ ሁለት ጥያቄ ጠይቀኛል፣ አንድ ጥያቄ ጠይቃለሁ። ከዛ ሶስተኛው ይሄንን ልቅሶ ተው እባክህ። አሁን ትመልስልኛለህ። አንተ ሶስት ጥያቄ እኔ አንድ ጥያቄ ጠይቃለሁ ማለት ነው። ለቅሶ ሰለቸኝ። አንዴስ የመጣሁት ፕሊዝ፣ ለቅሶ ሰለቸኝ። ሁለት ጠይቀም ታለቅሳለህ። ይሄ ቃል የምትጠቀመው ከሆነ እጠቀመዋለሁ። አንዴ ቆይ